ሰላም እንደምናላችሁ ክቡራትና ክቡራን ተከታታዮቻችን፣ በዛሬታችን ይዤላችሁ የቀረብኩት ከተማችን ላይ በጣም ተወዳጅ የሆነ መኪና ነው። ብዙዎቻችሁ ሪቪው እንዲሰራ በተደጋጋሚ ስጠይቁኝ የነበረው ቶዮታ BZ3X ተሽከርካሪ። በዛሬታችን የተሽከርካሪ ከና BZ4X ጋር እናወዳድረዋለን። በማርኬቱ ላይ ከሚወዳደሩት የተሽከርካሪ ሆኖ እስከ 600 ኪሎ ሜትር በላይ መጓዝ ይችላል። ከ600 ኪሎ ሜትር በላይ መጓዝ ከሚችሉ የተለያዩ የኤሌክትሪክ ተሽከርካሪዎች ጋር እያወዳደር ምን አይነት ፊቸሮች አሉ የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብራችሁን ዮሐንስ ነኝ። መልካም ቆይታ። ቶዮታ BZ4X እንግዲህ እንደምታውቁት ከተማችን ላይ ወደ ገበያ ከገባ ትንሽ ቆየት ብሏል። ነገር ግን ማርኬቱ ላይ የተለያዩ አይነቶች አሉ። በአንድ ጊዜ ቻርጅ መጓዝ የሚችሉት 500 ይሆናል፣ 620 ኪሎ ሜትር የሚጓዙ አሉ። ይሄ ባለ 600 ነው። 620 ኪሎ ሜትር መጓዝ የሚችሉት ናቸው። እነዚህ ተሽከርካሪዎች እንግዲህ በተለያዩ የከለር አማራጮች የቀረቡ ናቸው። ይሄኛው በግሬ ከለር አላቸው፣ ነጣ ባለ ከለርም አላቸው። ትንሽ ከዚህ ደግሞ ጠቆር ያለም አንድ ሁለት ተመልክቻለሁ። እዚህ ጋር የምትመለከቱት መኪኖቹ ሙሉ ለሙሉ ኤልኢዲ መብራቶች ናቸው። ኤልኢዲ መብራቶች የተካተቱላቸው ናቸው። እዚህ ላይም ኤልኢዲ መብራት አንድ ላይ ያላቸው። ወደታች ዝቅ በምንልበት ጊዜ እዚህ ጋር ቬንት አይደሉም፣ ጀስት እንደ ጌጥ አይነት ነገሮች በሚሆኑበት ጊዜ ወደዚህ ስንመጣ ደግሞ ይሄኛው ሙሉ ለሙሉ ቬንቶች ናቸው። በቀላሉ አየር ወደ ውስጥ ማስገባት እንዲችሉ እዚህ ጋር ካሜራውን እናገኛለን። የተሽከርካሪ የፊተኛው ገጽታው እንግዲህ እንደምትመለከቱት ትንሽ ለየት ያለ ነው። ከማን ጋር ይመሳሰላል ካላችን ቶዮታ BZ7 የሚባል ተሽከርካሪ አለ። ከቶዮታ BZ7 ጋር ኦልሞስት አብዛኛው ነገሩ ተቀራራቢ የሆነ ተሽከርካሪ ነው። የፊተኛው ገጽታው ማለት ነው። ይሄኛው ሞር ኤስዩቪ ናቸው፣ እነዛ ሲዳን የሚባሉ ናቸው። እንግዲህ ለባትሪ ተርማል ማኔጅመንታቸው ሞር የተሻሉ የሚባሉ ተሽከርካሪዎች ናቸው። ይህንን ስላችሁ ምሳሌ መኪናውን ያሽከረከርን ያው የባትሪው በሙቀት ምክንያት በቅዝቃዜ ምክንያት ያለው የሬንጅ መዋዠቅን እንደዛ እንዳያጋጥም ዌል አድቫንስድ የሆነ ፊቸሮች ተካተውለት የቀረበ ነው። በዚሁ ደግሞ እስቲ ወደ ጎን ገጽታው እንመልከት። ወደ ጎን ገጽታው የሚመጣበት ጊዜ እንደምትመለከቱት የጎን ገጽታው ተሽከርካሪ ረዘም ያለ ተሽከርካሪ ወደ ውስጥ ስንገባ ማሳያቸዋለሁ። ሌግሩሙን በጣም አሪፍ የሚባል ነው። ሄድሩም ላይም ሰፋ ያሉ ናቸው። ነገር ግን ኦድ የሆነ መኪና አይደለም። በጣም ክሊን የሆነ ዲዛይን ያላቸው ናቸው። ወደዚህ የሚመጣበት ጊዜ የተሽከርካሪ እንግዲህ እንደምትመለከቱት እዚህ ላይ ሻርፕ አንግሎች እናገኛለን። ይሄኛው በፋስት ቻርጀርም በስሎ ቻርጀርም ቻርጅ ማድረግ የምንችላቸው ናቸው። እዚሁ ላይ እንዳለን ደግሞ የቸርኬ ዲዛይኑ በምናይበት ጊዜ የቸርኬ ዲዛይኑም ተለቅ ያለ ባለ 19 ኢንች የአሉሚኒየም ቸርኬ ቱቶን የሚባል ነው። እንደምትመለከቱት የተለያዩ ከለር በጥቁርና ወደ ሲልቨር አይነት ከለር አንድ ላይ ይዞ የቀረበ ነው። በ19 ኢንች ቸርኬ የምናገኛቸው ናቸው። 19 ቁጥር የምንለው 225 የጎማው ሳይዙ ሲሆን ወደ ስፋቱ 45 ኢንች ስፋቷ ነች። ከዛ ደግሞ 19 ደግሞ የቸርኬው ሳይዝ ነው። ከፊት እንግዲህ ለእነዚህ ተሽከርካሪዎች ዲስክ ብሬክ ተካትቶላቸው እናገኛለን። እዚህ ላይ እንደምትመለከቱት ደግሞ ፕላስቲክ ክላዲንጉ በጥቁር ከለር ተደርጓል። አንዳንዶቹ ላይ ከቦዲ ጋር ማች የሚያደርጋላቸው፣ አብዛኞቹ ግን እንደዚህ በጥቁሩ የሚመጡ ናቸው። ይሄኛው እንደምትመለከቱት ስፖኪው ከቦዲው ከለር ጋር የሚመሳሰል ሳይሆን ትንሽ በጥቁር ከለር ለየት አድርገውታል። እዚሁ ላይ እንዳለን ደግሞ እንደምትመለከቱት የፍሬቻ መብራቶችን እዚህ ጋር እናገኛለን። ወደዚህ ጋር ከታያችሁ የብላይንድ ስፖት ሞኒተሪንግ ተካቶለታል። ብላይንድ ስፖት ሞኒተሪንግ እዚችኛዋ ላይ እጣት ያለችባት ላይ እንደምትመለከታት ከውስጥ ሆነን በደንብ ይታየናል። እሱን ተካቶለታል። እነዚህ እንግዲህ ፍለሽ ዶር ሃንድልስ የሚባሉ ናቸው። እንደምትመለከቷቸው እነዚህ ፍለሽ ዶር ሃንድልስ ናቸው። እንደዚህ ሳብ አድርገን የምንከፍታቸው ናቸው። ቁልፉን ይዘን ስንጠጋ ይከፈታሉ። ካልሆነ ሙሉ የሚቆለብሽ ፍላት ስለሚሆኑ ለኤሮዳይናሚክ መንገድ ላይ ሲጓዝ መኪናው ሞር ሬንጅ በአንድ ጊዜ ቻርጅ እንዲያገኝ ነው። እዚህ ላይ እንደምትመለከቱት የፒያኖ ብላክ ናቸው። ፒያኖ ብላክ ከዚህ በፊትም ኦልሞስት አርክ ፎክስ ላይ ተናግረዋለሁ። እነዚህ መኪኖችን በምትገዙበት ጊዜ ጥንቃቄ ያስፈልጋል። በደንብ ስታሳጥቡ ምን ስትሉ ጥንቃቄ። ምክንያቱም ለመጫጫር ፒያኖ ብላክ በጣም የሚያምር ቢሆንም ለመጫጫር ቅርብ ነው። እንግዲህ ይህ እንግዲህ እንደምትመለከቱት ከዚህ ጀምሮ ወደ ኋላ ያለው ራሱ መስታወቱ እዚህ ጋርም የተለያዩ ጌጦችን ለመጠቀም ሞክሯል። እዚህኛው ላይ ፕላስቲክ ክላዲንግ ተካቶለት የምናገኘው ነው። እዚሁ ላይ እንዳለን ደግሞ ወደዚህ ወደ ኋላው ገጽታው ደግሞ እንመልከት። ወደ መኪናው የኋላ ዲዛይን በምንሄድበት ጊዜ የመኪናው የኋላው ዲዛይን እንግዲህ እኔ እውነት ለመናገር ከፊተኛው የኋለኛው በጣም ወደዋለሁ። ትንሽ ወደነ ታንግ ቢዋይዲ ታንግም ወደነዛም ይወስደዋል። ወደነ ግራንድ ሃይላንደር አይነት ዲዛይን አላቸው። እዚህ ጋር ከነሱ ጋር የሚቀራረቡ እዚህ ጋር ተለቅ ያለ ስፖይለር እንመለከታለን። እዚህ ጋር ላይ የኋላ መስታወቱን ዋይፐሩ እናገኘዋለን።
እዚጋ ቶዮታ የምትለው ሎጎ የምናገኛት ሲሆን ይሄ በቢኢቪ ለን ይሄኛው እንግዲህ ሙሉ ለሙሉ ኢቪ የሆነ ተሽከርካሪ እንደሆነ የሚያሳየን ነው። እዚሁ ላይ እንደምትመለከቱት የዋይፐሩ እናገኘዋለን። እዚሁ ላይ የመኪናው የኋላ ካሜራ የምናገኝ ሲሆን እዚሁ ጋር ደግሞ እንደምትመለከቱት ፓርኪንግ ሴንሰሮችን በየቦታው ላይ በዛ ጋም በዚህ ጋም ተካቶለት እናገኛለን ማለት ነው። እዚሁ ላይ እንዳለን ደግሞ የኋላ እቃ መጫኛውን እንመልከት። የመኪናው የኋላ እቃ መጫኛው እንደምትመለከቱት ተለቅ ያለ እቃ መጫኛ አለው። እዚህ ላይ ኤሌክትሪካሊ ነው ሁሉም ነገር፣ መክፈቱም ዘጉትም ኤሌክትሪካሊ ናቸው። እንደዚህ ከፈት አድርገን ስንመለከት እዚህ ላይ እቃ ማስቀመጫዎችን እናገኛለን። ይህ እንግዲህ የመኪናው ምንጣፎቹ ናቸው። እዚህ ጋር ከመኪናው ጋር የመጡት አንድ ላይ ይሄኛው የመኪናው ምንጣፎቹ ናቸው። ለቻርጀር ለማስቀመጥ ለሌሎች ምንጠቀምበት ነው። ብዙ ሰው በተደጋጋሚ የጠየቀኝ ነገር አለ። የኤሌክትሪክ መኪኖች ላይ ሁሉም ላይ ነው ወይስ የተወሰኑት ላይ የስፔር ጎማ የሌለው ብላችሁ ነበረ። አብዛኞቹ እኛ ሀገር ላይ አሁን እየመጡ ያሉት ስፔር ጎማ የላቸውም። ወይም መንፊያው ነው የሚኖረው መለጠፊያው ነው የሚሆነው እንጂ እንትን የላቸውም። የስፔር ጎማዎች እነዚህ መኪኖች ላይ አናገኛቸውም። ከሱ ይልቅ ያው እንደምትመለከቱት እዚች ጋር እንደምታዩት እቃ ማስቀመጫ፣ ይሄ እንግዲህ ምንጣፉ ተቀምጦበታል። ከመኪናው ጋር የሚመጡ አንዳንድ አክሰሰሪዎች እነሱን ነው የምናገኘው። ጎማው ቢተነፍስብን ያችን ነፍተን ወይ ደግሞ ማፈኛውን አድርገን ነው ካለበት ቦታ ወደ ሌላ ቦታ የምንንቀሳቀሰው ማለት ነው። ወደ መኪናው ውስጣዊ ገጽታ በምንገባበት ጊዜ መኪናው ውስጣዊ ገጽታ እንደምትመለከቱት በጣም የሚያምር ነው። ይህ እንግዲህ በክሬም ከለር የሚባሉት ናቸው። የተሽከርካሪ እንግዲህ እንደምትመለከቱት በጣም የሚያምር ዲዛይን አለው። እዚህ ላይ እንደምትመለከቱት የተለያዩ ፊቸሮች እንመለከታለን። እዚህኛው ላይ መኪናው ቶዮታ የሚለው ሎጎ ያለው ይሄኛው እንግዲህ መሪው ላይ በግራና በቀኝ በኩል የተለያዩ ፊቸሮችን መጠቀም እንችላለን። ለምሳሌ እዚህ ጋር እንደምትመለከቱት የስክሪን ላይ ያለውን ድምፁን መጨመሩ መቀነስም እንችላለን። እዚህ ላይ ደግሞ የተለያዩ የቮይስ ኮንትሮል ላይ ያሉትን ፊቸሮች መጠቀም የሚያስችለን ነው። ይህ ተሽከርካሪ ላይ ያው በቮይስ ኮንትሮል እንግዲህ የምትፈልጉትን ነገር ትእዛዝ ሰጣላችሁ፣ ከዛም መቀየር ትችላላችሁ። እዚሁ ዳሽቦርዱ እንደምትመለከቱት ከፕላስቲክ ሳይሆን ወደ አልከንታራ የሚባለው አይነት ነገር ነው። ፕሪሚየም የሆነ ፊሊንግ እንዲኖረው አድርገው ነው የሰሩት ይህን ተሽከርካሪ። እዚሁ እንዳለን ደግሞ ብዙ ሳንርቅ እዚህ ላይ ያለውን ነገር ላሳያችሁ። ኢንፎቴመንት ስክሪኑ ላይ የተለያዩ ነገሮች አሉ። ለምሳሌ ወደዚህ በመጣበት ጊዜ የተሽከርካሪ ላይ ያሉት የአፕሊኬሽኖችን መጠቀም የምንፈልጋቸው እኛ ጋር ላይ ብዙ የተለመዱ አይደሉም። ነገር ግን ብዛት ያላቸው አፕሊኬሽኖችን መጠቀም እዚህ ጋር እንችላለን። ከዛ ወደ መኪናው ሴቲንግ በምንገባበት ጊዜ ለምሳሌ የመስታወቶቹን እያንዳንዱ መስታወቶች ማውጣት ማውረድ የምንፈልግ በዚሁ መቆጣጠር የምንችለው ነው። መስታወቱ እንግዲህ መክፈት መዝጋት እንችላለን። ከዛ በተጨማሪ እዚሁ ላይ እንዳለን ደግሞ ከዚሁ ላይ ደግሞ እንዳለን ለምሳሌ የኋላ እቃ መጫኛው መክፈት መዝጋት፣ ለምሳሌ ሰሩፉን ላሳያችሁ። ሰንሼድ ማለት ሰንሼዱን ላሳያችሁ። ኦፔን ኤንድ ክሎዝ ስናደርገው ክፍት ነው። የምንዘጋበት ጊዜ እንደምትመለከቱት ይህንን እንግዲህ መክፈትም መዝጋትም የምንችለው በዚሁ ስክሪን አማካኝነት ነው። እያንዳንዱ ነገር የምንቆጣጠረው በዚህ በምትመለከቱት በዚሁ ስክሪን አማካኝነት ነው። እዚህ ጋር ለምሳሌ የመስታወቱን ይሄን ከተቆጣጠርን ወደ ላይቲንግ ስንመጣ ደግሞ የመብራቶቹን እያንዳንዱን እዚህ ላይ ማብራት ማጥፋት እንችላለን። ኦን ኤንድ ኦፍ ማድረግ እንችላለን። ለምሳሌ ዴይ ታይም ራኒንግ ላይቱን ዋናው ሄድ ላይቱን እዚህ ጋር ኦፍ አድርጌዋለሁኝ። ኦን ኤንድ ኦፍ ማድረግ ከፈለኩኝ እዚህ ላይ አለ። እዚህ ጋር ለምሳሌ አውቶማቲክ ስማርት ሃይ ቢም ይባላል። ስማርት ሃይ ቢም ማለት ከተማችን ላይ አንዳንድ ጊዜ አስተውላችሁ ከሆነ መኪና እያሽከረከራችሁ ማታ ላይ ከፊት ለፊታችሁ እያበራ መጥቶ አይናችሁን ሊያጠፋ የሚደርስ አሽከርካሪ አለ። ያንን ለምሳሌ ስማርት ሃይ ቢም ላይ ባደረገው መኪናው እየነዳሁኝ ነው፣ ከፊት ለፊት መብራት መኪና እያበራ ቢመጣ ለሱ አይኑ እንዳይጠፋ እቺኛዋ ስማርት ሃይ ቢም መኪና እየመጣ መሆኑን አውቆ አጭሩ መብራት ያደርገዋል፣ ከዛ ሲያልፍ ረጅም መብራት ያደርገዋል ማለት ነው። ለምሳሌ ሄድ ላይቱን ለምሳሌ አጀስት ማድረግ ይችላል፣ ወደ ላይ ወርታች እነዚህ አጀስት መብራቱን ራሱ ማለት ነው። የፎግ ላይት እዚህ ጋር አለ። ዴይ ታይም ራኒንግ ላይት ኦን ኤንድ ኦፍ ማድረግ እንችላለን። ዋና መብራቱ የሚባሉትን እያንዳንዱ እዚህ ላይ እንችላለን። ሌላኛው አምቢየንስ ላይቲንግ ነው። አምቢየንስ ላይቲንግ በመጣበት ጊዜ እዚህ ላይ እንደምንመለከቱት የተለያዩ መብራቱ ከለሮች አሉ። በዚህ በኩል አሁን ብዙ ጨለማ ስላልሆነ ነው እንጂ የሚታያችሁ ከሆነ እዚችኛዋ ላይ የተለያዩ መብራቶች አሉት። አሁን ለምሳሌ ቢጫ ነገር ነች፣ ወደ አረንጓዴ ሲቀይራት መመልከት ትችላላችሁ። ወደ ሰማያዊ ሳደርገው እንግዲህ ይህ በተለይ ጨለማ በሚሆንበት ጊዜ እዚህ ጋር እንደምትመለከቱት ስክሪን ላይ እንደምትመለከቱት ከለሩ መመልከት እንችላለን ማለት ነው። መኪናው እንግዲህ ማቀዝቀዝ ይችላል፣ ወንበሮቹን ማሞቅ ይችላል። ከዛ ደግሞ እያንዳንዱን ነገር እንደ ቴምፕሬቸሩ አሁን ማሞቅ ካለበት ያሞቃል፣ ማቀዝቀዝ ካለበት ያቀዘቅዛል። አሁን ስማርት ላይ ሳደርገው ማቀዝቀዝ ነው፣ ምክንያቱም ቁጭ ካለው ቴምፕሬቸር ጋር ያማክለውና አሁን ሙቀት ስላለ ባቀዘቅዝለት ይላል። ብርድ ቢሆን ለምሳሌ ስማርት ላይ ከሆነ ራሱ ያሞቅልኛል ማለት ነው። እዚሁ ላይ ሲት ፖዚሽን ለምሳሌ ወንበሮቹ ሚሞሪ ሲት አለው። ሚሞሪ ሲት ማለት
እኔ ይሄን መኪና የምጠቀመው ቢሆንና ሌላ ሰው ጓደኛዬ ወይ ባለቤት የምትጠቀመው ቢሆን ለሷ የምትፈልገውን ያህል ወንበሩን በፈለገችው አጀስት ማድረግ እንድትችል ስትገባ ለምሳሌ ዋን ላይ ወይ ሲገባ ላይ ዋን ላይ ወይ ቱ ላይ ብናደርገው መኪናው ቱ ላይ ከሆነ በዛ ሰው ቁመት ልክ ወንበሮቹን አጀስት እንዲያደርግ የሚያደርገን ነው። እዚህ ላይ ደግሞ እያንዳንዱን የመኪናው ወንበሮቹ ብቻ አይደለም ወደዚህ መጣ መስታወቱን ለምሳሌ የምንታጠፍ ማዋላው መስታወቱ ብቻ አጀስት እንዲደረግ ብንፈልግ እያንዳንዱ ነገር አውቶማቲክ ፎልዲንግ ለምሳሌ ይሄንን ቆልፈን በምንሄድበት ጊዜ ራሱ እንዲያጥፈው መታጠፍ መዘርጋት የሚችሉትን እያንዳንዱ ነገሮች በዚህ መቆጣጠር እንችላለን ማለት ነው። እዚሁ ላይ እንዳለን እንግዲህ ያው መኪና ስንፈትሽ ያው ፈትሸን መሄድ ብቻ ሳይሆን እያንዳንዱ ያሉትን ፊቸሮች አሳይተናችሁ ነው የምንሄደው። ነገር ግን እዚሁ ላይ ማወቅ ያለባችሁ ነገሮች ስላሉ ለምሳሌ ኦቨር ስፒድ ዋርኒንግ ለምሳሌ መኪናው ከ130 በላይ ብዙ ሃይ ስፒድ የሚፈልግ አይደለም። ከ130 ከ140 በላይ በሚሆንበት ጊዜ ይሄኛው እንግዲህ ኦን ካረግነው ጩኸት ያሰማናል። ለምሳሌ መኪናውን እያሽከረከርን ድንገት ሰው ቢገባብን ይሄንን ነገር ኦን ካላረግነው ልንገጨው እንችላለን። እዚህኛው ላይ ለምሳሌ ኦን አድርገን ራሱ ማስጠንቀቂያ ብቻ ማድረግ ይችላል። ከዛ ደግሞ አስጠንቅቆን ደግሞ ፍሬን እንዲይዝ ማድረግ እንችላለን። ይሄ ነገር ደግሞ ከፊት ለፊት ያሉትን ነገሮች እንደዚህ መኪናው ፍሬን እንዲይዝ የሚያደርጉት ነገሮች ከትንሽ ነገርም ተለቅ ያለ ነገር ቀረብ ያለ መሀከል ላይ ያለ እና በጣም የራቀ ሆኖ ፍሬን እንዲይዝ ማድረግ እንችላለን። ለምሳሌ አሁን ሚዲየም ላይ ነው ያለው። ሚዲየም ላይ ሲሆን ምንድነው መሀል ላይ በቃ ርቀቱ በጣም ያልቀረበም በጣም ያራቀም በሚሆንበት ጊዜ ፍሬን እንዲይዝ ማድረግ የምንችለው ነው። እዚህ ላይ እንግዲህ የተለያዩ ወደ ኋላ ስናሽከረክር ሰው ቢገባብን ፍሬን እንዲይዝልን ይሄ ብላይንድ ስፖት ሞኒተሪንግ ኦን ካረግ ነው ቅድም ያሳየዋችሁ እዚች ጋር ያለችው ማለት ነው የሚታያችሁ ከሆነ እዚችኛዋ ላይ ፍሬን እንዲይዝ ማድረግ እንችላለን። እንዲያሳየን ማድረግ እንችላለን። እቺኛዋ ትበራልናለች። አሁን ይሄኛውን ኦን ስላረኩት ነው እንጂ ኦን ባላረገው ኖሮ አይበራልኝም። ሌን ዲፓርቸር አሲስት አለ፣ ኢመርጀንሲ ሌን ኪፕ አለ። ከዛ ደግሞ ለምሳሌ አሁን ሌን ኪፕ አሲስት ላይ መስመሩን ጥሼ ልወጣ ብል ይመልሰኛል ማለት ነው። ኦፍ ካረኩት ግን ጥሼ በወጣ ምንም አይናገረኝም። ይህ እንግዲህ መኪናው ላይ ያሉት ፊቸሮችን መጠቀም ስላለባችሁ ነው። እዚህ ላይ መኪናው የትኛው ድራይቪንግ ሞድ ላይ ኮምፎርት ላይ ነው፣ ስፖርት ላይ ነው፣ ኢነርጂ ሴቪንግ ላይ ነው። ኢነርጂ ሴቪንግ ካረኩት መኪናው ዘም ያለ ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ይህ ፓወር ሴቪንግ ላይ ኦን ካረኩት ግን ኤሲውን ሊያጠፋብኝ ይችላል። ይሄ ደግሞ መኪናው ከ90 ኪሎ ሜትር በሰዓት በላይ መጓዝ አይችልም። እዚህ አሁን ለምሳሌ ኦን አድርጌዋለሁ የሲት ቬንቲሌሽኑን ማለት ነው። እሱን ኦፍ ያደርግብኛል ፓወር ሴቪንግ በሚሆንበት ጊዜ። እዚህ ላይ መኪናው ቻርጅ ዲስቻርጅ እያንዳንዱን ግራፉን መመልከት እንችላለን። እዚህ ላይ ምን ያህል ቻርጅ መጓዝ ይችላል ጀስት በቀላሉ የሚሉትን እያንዳንዱ ነገሮች ያሳየናል። ሌላኛው ደግሞ እዚህ ጋር እንምጣ። መኪናው ላይ እንግዲህ አውቶ ሆልድ አለን፣ ኤሌክትሮኒክ ስቴቢሊቲ ኮንትሮል አለን። እዚህ ጋር ደግሞ ስቲፕ ስሎፕ ዲሰንት የሚባል ደግሞ ሂል ዲሰንት ኮንትሮል የምንለው ማለት ነው። በሌላ መኪና ላይ ቁልቁለት ስንወርድ እዚህ ጋር ፓርኪንግ አለ፣ መጎተት ስንፈልግ አለ። የመኪናው ፍሬን ስንይዝ በስታንዳርድ ነው ወይስ እንደ ስፖርት መኪና ነው የሚሉትን ነገሮች መቆጣጠር እንችላለን። እዚሁ ላይ እንዳለን እንግዲህ የቦዲውና አክሰሰሪውን ለምሳሌ ዋየርለስ ቻርጅን ኦን ማድረግ እችላለሁ። ሌላ ደግሞ ሌሎች ፊቸሮችንም ኦን ኤንድ ኦፍ እያደረኩኝ መጠቀም እንችላለን። ለምሳሌ እዚሁ ላይ እንዳለን እንግዲህ እንደምትመለከቱት የተለያዩ የፓርኪንግ አውቶሎክ ፓርኪንግ እነሱ የመሳሰሉትን መቆጣጠር፣ ኤር ኮንዲሽኒንጉን፣ አክሰሰሪ መኪና ያሉትን አክሰሰሪዎች በሙሉ መጠቀም እንችላለን። እንደምትመለከቱት መኪናው ከሞላ ጎደል ብቻ አይደለም ብዙ ነገሩ የተሟላ የሚባል ተሽከርካሪ ነው። እንግዲህ በስሪዲ መመልከት እንችላለን መኪናው ምንም እንኳን ነጭ ባይሆን እንደዚህ አይነት መመልከት እንችላለን። መኪናችን ምን ይመስላል የሚለውን ማለት ነው። በቱዲ ማድረግ እንችላለን። ከዛ በዋይድ አንግልም ፍሮንት ዋይድ አንግል፣ ሪር ዋይድ አንግል ከዛ ከፊተኞቹ ጎማዎች የኋለኞቹ ጎማዎች ላይ አድርገን መጠቀም እንችላለን። ይሄ ብዙ ጊዜ በቱዲ ነው ሰው የሚፈልገው፣ ወይ ደግሞ በዚህ አድርገን መጠቀም እንችላለን። የኋላ ምን ይመስላል የሚሉትን መኪናው እንደነገርኳችሁ 360 ካሜራ ያለው ስለሆነ እነሱን መጠቀም ያስችለናል። ከዚህ በተጨማሪ ደግሞ እዚህ መኪና ላይ እንደነገርኳችሁ የመኪናው ማሞቅ ማቀዝቀዝ ምናምን በዚሁ ላይ ወንበሮቹ ማሞቅ ማቀዝቀዝ በዚሁ ላይ ኦን ኤንድ ኦፍ ማድረግ እንችላለን። ለፊተኛው ፓሴንጀር አሁን የፓሴንጀሩን ነው የኔን ወንበር ሳስጠግመው ይችላልላችሁ። ወደፊትም ወደ ኋላም ማድረግ ይችላል። ወደ ላይ ለምሳሌ አሁን ከዛ ወርታ ይዝቅ እንዲል ማድረግ ከፈለኩ በእንደዚህ አይነት መልኩ ወደ ፈለኩት ኤሌክትሪካሊ አጀስተብል የሆነውን በዚች በኩል በመግባት አጀስት ማድረግ እንችላለን። ስለ ኢንፎቴመንት ስክሪኑ ይሄን ያህል ካልኳችሁ ትንሽ አብዝቼባችሁ ሊሆን ይችላል። ነገር ግን ሴፍቲ ፊቸሮች ስለሆኑ ማሳወቅ ስላለብን ህብረተሰቡ መጠቀም አለበት ያለው ፊቸር። አንዳንድ ጊዜ እንደነዚህ አይነት መኪኖች ይሄን የመሰለ ፊቸር እያላቸው ፊቸራቸውን ባለመጠቀም አደጋ ይደርሳል። እንደዛ አይነት አደጋዎች ከሚደርስ በማለት ነው በደንብ ፍትፍቶ ለማሳየት የሞከርኩት። ፍተሻ ስንሰራ ደግሞ እንዴት ነው የምንጠቀማቸው የሚለውን ደግሞ እያንዳንዱን ነገር ዲቴል ደግሞ ከዚህ የበለጠ የምንመለከታቸው ይሆናል። እዚህ ላይ እንደምትመለከቱት ድራይቨር ዲስፕሌይ አለ።
እዚህ ላይ መኪናው ፓርክ ላይ ነው። ማርሹ እንግዲህ ይችኛዋ ናት ማርሿ። እዚህኛው ላይ መኪናው 400 ኪሎ ሜትር መጓዝ ይችላል። በቀረው ቻርጅ ኦልሞስት 60 ምናምን % አለው። በዛ እንትን ማለት ይችላል። ፓርኪንግ ላይ ነው ያለው 400። መሪው እንግዲህ እንደምትመለከቱ በጣም ዘመናዊ የሚባል መሪ ነው። በሌዘር የተሸፈነ ነው። ፉል ኦፕሽን የሚባል ይሄ ሎንግ ሬንጅ የሚባለው ነው። እዚህ ላይ እንደምትመለከቱት እዚች ጋር የሚታያችሁ ከሆነ ዋየርለስ ቻርጅ ማድረጊያ ቦታ አላችሁ። እዚህ ጋር እንደምትመለከቱ ዋየርለስ ስልክ ቻርጅ ማድረጊያ አለ። እዚህ ጋር 2 እቃ ማስቀመጫ ካፕ ሆልደሮች አሉት። ስልካችንን እዚህ ጋር ማስቀመጥ እንችላለን። እንደምትመለከቱ ደግሞ እዚህ ላይ ካፕ ሆልደሩ ይሄ ምንድነው ሴንትራል ካውንስል ላይ ደግሞ አንዳንድ እቃዎችንም መጠቀም የሚያስችለን ቦታ አለን ማለት ነው። እንግዲህ ከሞላ ጎደል የፊተኛው ገጽታ ይሄንን ይመስላል። እስቲ ደግሞ ወደ ኋላ ወንበሮቹ ሊሄድና ኋላ ወንበሮቹ ላይ ያሉት ነገሮች ምን ናቸው የሚሉትን አንድ ባንድ እንመልከት። መኪናው የኋላ ወንበሮች በመጣበት ጊዜ መኪናው የኋላ ወንበሮች እንደምትመለከቱት በጣም ጥሩ የሚባል ሰፋ ያለ ቦታ ነው ያለው። እዚህ ላይ እንደምትመለከቱት ይኸው እቺኛዋን ካፕ ሆልደር አለች። እዚህ ላይ ደግሞ እንደምትመለከቷት እቃ ማስቀመጫ ቦታ አለች። ካፕ ሆልደሩ እዚህ ጋር አለ። ስልካችን እዚህ ጋር እናስቀምጣለን። እቃዎቻችን እዚህ ጋር እንግዲህ ስልካችንም ቻርጅ ማድረግ የምንፈልግ ከሆነ እዚህ ጋር ቻርጅ ማድረግ እንችላለን፣ ተሽከርካሪ ላይ ማለት ነው። እዚህ ላይ የምትመለከቱትን እያንዳንዱ ፊቸሮችን መጠቀም እንችላለን። ወንበሮቹ ያው የሌዘር ወንበሮች ናቸው፣ ከፍተኛ ምቾት አላቸው። ነገር ግን ከዚህኛው ደግሞ ይሄኛው ትንሽ ለየት ያለ ነገር አለው። ምንድነው ካላችሁ ያው ኦልሞስት እንደነ ሮልስ ሮይስ መኪኖች እንደ ቶዮታ ሴንቸሪ የተባሉ የሌጀሪ መኪኖች እዚህ ጋር ከኋላ ተቀምጣችሁ ላፕቶፓችሁን አስቀምጣችሁ የሰራችሁ መሄድ፣ ምግባችሁን አስቀምጣችሁ ይበላችሁ መሄድ ትችላላችሁ ማለት ነው። እኛን እንደዚህ አድርገን መልሳታለን። ሄድሩም ላይ በጣም አሪፍ የሚባል ነው። ጥሩ የሚባል ሄድሩም አለው። እዚህ ጋር ፕራይቬሲ ዊንዶ ናቸው። ትንሽ ተቆር ያለ መሰላችሁ። ይሄኛው ፕራይቬሲ ዊንዶ ነው። ከውጭ ሆኖ ወደ ውስጥ እንዳይታይ፣ ከውስጥ ግን ወደ ውጭ እንዲታይ ቲንት ተደርገው ሳይሆን ሙሉ ለሙሉ መኪናው ያው ለእንትን ተደርጎ የመጣ ነው። ከፋክተሪው የተደረገ ስለሆነ ትራፊክም አይቀጣችሁም። በዚህ ይቀጣናል ብላችሁ አታስቡ። ምክንያቱም ከፋክተሪው እንደዚህ የመጡ ስለሆነ። እዚህ ላይ ሌግሩሙም ሰፋ ያለ ነው። እዚህ ጋር ቻርጅ ማድረጊያም ታገኛላችሁ። እዚህ ጋር እቃ ማስቀመጫ፣ እዚህ ጋር እንደምትመለከቱት ፍላት የሆነ እግር መርገጫ ነው ያለን። የኋላ መቀመጫው ይሄንን ይመስላል። እስቲ ደግሞ ወደ ውጭ እንውጣና መኪናው በአንድ ጊዜ ቻርጅ ስንት ይሄዳል፣ ምን አይነት ባትሪ ነው ያለው፣ ምን አይነት የፈረስ ጉልበት አለው፣ ዋጋው ስንት ነው እየተሸጠበት ያለው የሚሉትን አንድ ባንድ እንመለከታለን ከመረጃዎቹ ጋር። ያው አዱኒያስን ሰብስክራይብ ካላረጋችሁ እስካሁን ያው ይህንን ያህል ቪዲዮ ይህንን ያህል ደቂቃ ሰብስክራይብ አለማድረግ እንግዲህ ንፉግነት ነውና ይህንን እንግዲህ ሰብስክራይብ እያደረጋችሁ ደግሞ ወደፊተኛው ገጽታው እንሂድ። ተሽከርካሪ ታዲያ ባትሪው ስንት ነው? ስንት ኪሎ ሜትር ይጓዛል? በአንድ የፈረስ ጉልበት ውስጥ ካላችሁ የተሽከርካሪ እንግዲህ በ69 ኪሎዋት አወር ሊቲየም አየን ፎስፌት የሚቀርቡ ናቸው። ይህም ማለት መኪናው ከ620 ኪሎ ሜትር መጓዝ የሚችለው ሎንግ ሬንጅ ከተማ ላይ ብትወጡ ከተማ ላይ ሎንግ ሬንጅ ብላችሁ የምታገኙት ማርኬት ላይ የምታገኙት ተሽከርካሪ ነው። ወደ 221 የፈረስ ጉልበት አለው። ኦልሞስት ከ160 ኪሎ ሜትር በሰዓት በላይ የመጓዝ አቅም ያለው በጣም ሌክዠሪ መኪና ነው ማለት ነው። ይህ ተሽከርካሪ እንግዲህ የ2025 ነው። 2025 ሞዴሎች ናቸው ከተማችን ላይ የምታገኟቸው ሌተስት የሚባሉት ሞዴሎች መካከል አንዱ ይሄ ነው። አነ ተሽከርካሪዎች ታዲያ የሎንግ ሬንጅ የምንላቸው ተሽከርካሪዎች በዚህኛው ባትሪ ፓክ የምናገኛቸው ዋጋቸው እንግዲህ እስከ 7 ሚሊዮን 500 ሺህ ብር ባለው የሚጠሩ ተሽከርካሪዎች ናቸው። እነዚህ መኪኖች በጣም ዘመናዊ የሚባሉ ተሽከርካሪዎች ናቸው። እነዚህ መኪና እንዲፈተሽላችሁ የምትፈልጉ ከሆነ ከስር ስልክ ማግኘት ትችላላችሁ። ይህንን ተሽከርካሪ ደግሞ በጣም በጥሩ ዋጋ ከአዶኒያስ ካር ሪቪው አይተን የመጣ ነው ካላችሁ በዚህ ስልክ ቁጥር ብትደውሉ በተሻለ ዋጋ ማግኘት ትችላላችሁ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።